ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው ሰጡ ክለባችን የመለከቱ አሁናዊ አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ባየር ሙኒክ የዩናይትድ ተጫዋች ሆነው ማርከስ ራሽፎርድን በቋሚነት ለማስፈረም ይፈልጋሉ ተባለ። እንግሊዝ ተጫዋች ከታህሳስ 2024 ጀምሮ ከዩናይትድ እቅድ ውጭ ሆነ። የ28 ተጫዋች ባለፈው ክረምት ለባርሰሎና በመፈረም የግል ህልሙን ከመፈጸሙ ፊት በዚያን ዓመት ጥር ላይ ለአስቶን ቪላ በውሰጥ መሰጠቱም ይታወሳል። ማርከስ ራሽፎርድ ባርሴሎና አለመቀላቀሉ ከታወቀ በኋላ የባየር ሙኒክ አማራጭን ሰጥቶታል። ማርከስ ራሽፎርድ በባርሴሎና 14 ጎሎችን ቢያስቆጠርምና ብዙ ለጎል የሚሆኑ ኳሶችን ቢያመቻችም የማንችስተር ተወላጁ ባርሴሎና እንዲገዛው ለማሳመን በቂ አለ ነበረው። ብሉ ግራውኖቹ ራሽፎርድን በ26 ሚሊዮን ፓውንድ የመግዛት አማራጫቸውን ላለመጠቀም መርጧል። በምትኩ አንቶኒ ጎርደንን ከኒውካስትል በ80 ሚሊዮን ፓውንድ ማስፈረማቸው ይታወሳል። እንደ ማንችስተር ኢቭኒንግ ኒውስ ጋዜጠኛ ታይሮ ማርሻል ገለጻ ከሆነ ራሽፎርድ በካታሎን ክለብ ውሳኔ ደስተኛ አይደለም። ሆኖም ታይራል ማርሻል ራሽፎርድ ባየር ሙኒክ ሌላ የአውሮፓ ትልቅ ክለብ እንዲቀላቀል ወርቃማ ድል ሊሰጠው እንደሚችልም ገልጿል። እነሱም ለማዞር አሁን ላይ በቁም ነገር እያሰቡ ነው ብሏል። ባርሴሎና ከመቀላቀሉ በፊት ጎርደን ለባየር ሙኒክ ዋና ኢላማ ነበር። እሱም ወደ ቡድናቸው አዲስ አጥቂ ለመጨመር ጓጉቷል። ስለዚህ የቡንደስሊጋው ሻምፒዮኖቹ ራሽፎርድን ማጤናቸው ምክንያት ነው ተብሏል። የ28 ዓመቱ ማርከስ ራሽፎርድ በዋናነት እንደ ግራ ክንፍ ተጫዋች ሆኖ ይጫወታል። ነገር ግን በመጨረሻው ሶስተኛ የሜዳ ክፍል በማንኛውም ቦታ መጫወትም ይችላል። በዚህ ውድድር ዘመን ራሽፎርድ ለራፊኒያና ለላሚን ያማል ብቁ ደጋፊ መሆኑን አረጋግጧል። በባየር ሙኒክ ሉዊስ ዲያዝን፣ ማይክል ኦሊሴና የሀገሩ ልጅ ሃሪኬንን ማገዝም ይችላል ተብሏል። ፖል ፖግባ ማንችስተር ዩናይትድ በቻምፒየንስ ሊግ መሳተፉን ካረጋገጠ በኋላ ራሱን በአውሮፓ ውድድር ላይ ማረጋገጥ አለበት አለ። ማንችስተር ዩናይትድ በሚቀጥለው ዘመን ወደ ቻምፒየንስ ሊግ ሲመለሱ በአውሮፓ ውስጥ ካሉ ምርጥ ክለቦች አንዱ መሆናቸውን ማረጋገጥ አለባቸው ሲል ፖግባ ተናግሯል። ማይክል ካሪክ በጥር ወር ሩበን አሞሪም ከተካ በኋላ ዩናይትድን ቀይሯል። ካሪክ በ17 የፕሪሚየር ሊግ ጨዋታዎች 12ቱን ሲያሸንፍ 3 ጊዜ ያቸወቱ 2 ጊዜ ተሸንፏል። ይህም 70.6% የማሸነፍ ቁጥርን አስመዝግቧል። ካሪክ በጥር በማንችስተር ደርቢ 2-0 ካሸነፈዋል። በፕሪሚየር ሊጉ ከዩናይትድ የበለጠ ጨዋታዎችን ያሸነፈ ክለብ የለም። እንደ ሁለቱ ከሆነ በ2025/26 የፕሪሚየር ሊጉ ውስጥ ከማንኛውም አሰልጣኝ በጨዋታ የምርጡን የነጥብ አማካይ 2.29 አግኝቷል ተብሏል። ይህ ብቃቱ ዩናይትድን ከዩኤፋ ዋና የክለቦች ውድድር ለጥቂት ዓመታት ርቆ ከቆየ በኋላ 3ኛ ደረጃን ይዞ ወደ ቻምፒየንስ ሊግ እንዲመለስም አስችሎታል። ይህም የክለባችን የቀድሞ ተጫዋቾችን ፖግባን አስደስቶታል። ሆኖም ፈረንሳይ ዩናይትድ አሁን ራሱን እንደገና ማረጋገጥ እንዳለበትም ተናግሯል። ፖል ፖግባ ለስፔን እንዲህ ሲል ይናገራል። ለካሪክ ጥሩ ጊዜ ነበር፣ ለሱም ሁለት ተጫዋቾቹ በጣም ጥሩ ነበር። ሌላ ጉልበት ሰምቷቸዋል። ያለ እነሱ ጥሩ ነው፣ የሚያስፈልጋቸውም ያ ነው ብሏል። በሚቀጥለው ዘመን ወደ ቻምፒየንስ ሊግ ተመልሷል። እናም አሁን ራሳቸውን ማረጋገጥ አለባቸው። በእርግጠኝነት ወደ ማንችስተር ዩናይትድ ወደዚህ ውድድር መመለሱ ጥሩ ነው ብለዋል። የማንችስተር ኢቭኒንግ ኒውስ ዘጋቢ ታይረን ማርሻል በተለያዩ ጉዳዮች ላይ አሁን የመረጃን ይዞቷል። ታይረን ማርሻል ስለ ሮበርት ሌዋንዶስኪ ጠይቆ እንዲህ ሲል ይመልሳል። ዩናይትድ ለሴስኮ ልምድ ያለው ደጋፊ አጥቂ ይፈልጋል። ነገር ግን ሴስኮ ከሌዋንዶስኪ ያነሰ መገለጫ ያለው ሲሆን ሌዋ አሁንም ከፍተኛ ደሞዝ የሚይዝና ምናልባትም ከስሎቫኒያ ቀድሞ እንደሚጀምር የሚጠብቅ ትልቅ ስም ነው። እሱ በጣም ጥሩ ተጫዋች ነው። እናም ባለፈው ወደ ዘመን ያስመዘገበው ሪካርድ አሁንም ጥሩ እንደሆነ ሳይል፣ ነገር ግን በ37 ዓመቱ ከዩናይትድ መዋቅር ወይም ከማይክል ካሪክ የመጫወቻ ዘይቤ ጋር የሚስማማበት ምንም መንገድ የለም ብሏል። ስለ ማቲያስ ፈርናንዴዝ ጠይቆ ታይረን ማርሻል እንዲህ ሲል ይመልሳል። ዩናይትድ ለፈርናንዴዝ 85 ሚሊዮን ፓውንድ አይከፍልም፣ ነገር ግን ዌስትሃም ያንን ክፍያ እንደማያገኝ እርግጠኛ ነኝ። በተለይም ፈርናንዴዝ ወደ ኦልድ ትራፎርድ መሄድ እንደሚፈልግ ግልጽ ካደረገ ስምምነቱ ሊደረስበት እንደሚችል አስባለሁ ብሏል። ለቤንጃሚን ሴስኮ የመጠባበቂያ አጥቂ ለማምጣት እቅድ አለ ወይ ተብሎ ሲጠይቅ ሌላ አጥቂ ለመጨመር እቅድ አለ፣ በተለይም ጆሹዋ ዚርክሲ ከለቀቀ ብሏል። ነገር ግን ትልቅ ስም ሰው ልምድ ያለው ምትክ ሊሆንም ይችላል ብሏል። የግራ ክንፍ ተጫዋች ለማግኘት እቅድ አለ ጠይቆ ታይረን ማርሻል ፓትሪክ ዶርጉ በአሁን ጊዜ እንደ ዊንገር እየተቆጠረ ነው። ይህ ማለት የግራ ክንፍ ተጫዋች መቀላቀል እንደማይችል አስባሉ። በሞርጋን ሮጀርስና በኢሊማን ዲያሌ ፍላጎታል። ነገር ግን ስምምነቱ በገንዘብ ረገድ መስራት አለበት፣ ቅድሚያ የሚሰጠው ጉዳይ አይደለም ብለዋል። ማንችስተር የግራ ተከላካይ ተጫዋች ቢያገኝስ በዚህ ክረምት ያስፈርማሉ ተብሎ ሲጠይቅ እንዲህ ሲል ይመልሳል። በአሁን ጊዜ ትኩረታቸው በግራ ተከላካይ ተጫዋች ሲሆን በግራ ተከላካይ ተጫዋች ላይ ነው። ዩናይትድ እንደ ሉዊስ ሃሊ ያለ ስምምነትን ሊያጠናቅቅ ይፈልጋል። ዋናው ዓላማው የሾን የረጅም ጊዜ ተተኪ ማግኘት ነው ብለዋል። በሚቀጥለው ዘመን ከማይክል ካሪክ ምን ይጠብቃሉ ተብሎ ሲጠይቅ እንዲህ ሲል ይመልሳል። እስካሁን ምን ማየት ግምቶች አልተነገሩኝም ብዬ አስባል። ነገር ግን ካሪክ እድገትና ዩናይትድ ከማንችስተር ሲቲና ከአርሰናል ጋር ሲቀራረብ ማየት ይፈልጋሉ። ክለቡ የቻምፒየንስ እግር ኳስ እንደገና ማግኘትም ይጠብቃል። እናም ነገሮች በጥሩ ከተከናወኑ ከማይክል ካሪክ ዋንጫም ይፈልጋሉ ብሎ ካሪክ የ2 ዓመት ውል ተፈራርሟል። ዩናይትድ በዚያ የጊዜ ገደብ ውስጥ ዋንጫ ማሸነፍ እንደሚፈልጉ ግልጽ አድርጓል። ስለዚህ በመጨረሻም የ44 ዓመቱ አሰልጣኝ ቢያንስ ያንን ለማሳካት
ለማሳካት እንደሚቃረብ ይጠበቃል ብለዋል። በተጨማሪም ስለ ግራ ክንፍ የጠየቀው ታይረል ማርሻል ዶርጉ በሚቀጥለው ዘመን እንደ ግራ ክንፍ ተጫዋች የሚያገለግል ከሆነ ሉክ ሾው በቡድን ውስጥ ብቸኛው የግራ መስመር ተከላካይ ሆኖ ይቀራል። ይህም ተተኪውን ማስፈረም ቅድሚያ የሚሰጠው ጉዳይ ሲሆን የኒውካስትል ዩናይትድ ሉዊስ ሃል አሁንም ይፈለጋል ብሏል። ዶርጉ በግራ በኩል ከባድ አማራጭ ሲሆን ማቲያስ ኩኛ ባለፈው ወደ ዘመን ሁለተኛ አጋማሽ ላይ እዚያ ላይ በመጫወት የግራ አጥቂ ተጫዋቾችም የማስፈረም አስፈላጊነትን ቀንሶ ነበር። ኒውካስትል ለአንቶኒ ጎርደን 69 ሚሊዮን ፓውንድ ካገኘ በኋላ አሁን ለሉዊስ ሃል መሸጥ አይፈልግም። ስለዚህ ይህ ጉዳዩን ያወሳስባል። ነገር ግን ሃል ሁልጊዜም የተረጋገጠ ጀማሪ አልነበረም። ባለፈው ዘመን የማክቢስ 10 ፕሮጀክቶች ላይ ተጠባባቂ ወንበር ላይ ነበር ብሏል። ዩናይትድ የኢንትራክ ፍራንክፈርቱን የግራ መስመር ተከላካይ ናትናኤል ብራውንን ሲቃኝ ነበር። ነገር ግን የ2 ዓመቱ ተጫዋች አሁን ላይ ወደ ባየር ሙኒክ መዘዋወሩ እርግጥ ሆኗል ብሏል። ስለ ግብ ጠባቂ የጠየቀው ታይረል ማርሻል በዚህ ክረምት ቢያንስ 3 ግብ ጠባቂዎች ኦልድ ትራፎርድን የሚለቁበት እድል እየጨመረ የመጣ ይመስላል ብሏል። አንድሬ ኦናና በአሁኑ ወቅት በሐምሌ ወር ሁለተኛ ሳምንት ለቅድመ ውድድር ዘመን ዝግጅት ወደ ማንቸስተር ሊመለስ አቅዷል። ነገር ግን በክለቡ ወደፊት ፋንታ እንደሌለውም ተናግሮታል። አልታይ ባይንደር ባለፉት 3 ዓመታት ቁጥር 2 ሆኖ አሳልፏል። ነገር ግን በዚህ የዝውውር መስኮት ተጨማሪ ጨዋታ ጊዜ ፍለጋ ይለቃል። በቱርክ የሚገኙ ክለቦች አሁንም ባይንደርን ይፈልጉታል ብሏል። ራዲክ ቪቴክ አለ የ2 ዓመቶች ከብሪስቶል ሲቲ በሻምፒዮንሺፕ አስደናቂ ውድድር ዘመን ያሳለፍ ሲሆን በሚቀጥለው ውድድር ዘመን በኦልድ ትራፎርድ የሴን ላሜስ ረዳት ሆኖ እንዲቆይ ተወስኗል። ነገር ግን ተጫዋቹ አሁን ላይ መልቀቅን ይፈልጋል ብለዋል። ስለ ዝውውር ሞዴል የጠየቀው ታይረል ማርሻል የማቲያስ ኩኛና የብራያን ምቤሞ ስኬትን አመለካከት አጠናክሮታል እና ቢያንስ ከፈርናንዴዝ ባሌቤም ስኮት አንዱ በዚህ ዝውውር መስኮቱ መጨረሻ ወደ ኦልድ ትራፎርድ ባይመጡ ትልቅ አስገራሚ ነገር ይሆናል ብለዋል። ሙኒክ ማርከስ ራሽፎርድን በቁም ነገር ለማዘዋወር እያሰቡ ነው ሲሉ ንግግሩንም ቋጭተዋል። የማንቸስተር ታዳጊ ጄጄ ገብርኤል በቅድመ ውድድር ዘመን ቆይቶ ትልቅ ሚና ሊኖረው ይችላል ተባለ። ማይክል ካሪክም ደቂቃዎቹን ለመስጠት ይሞክራል ተብሏል። ዩናይትድ አሰልጣኝ ካሪክ በዓለም ዋንጫው ምክንያት በሐምሌ ወር በርካታ ኮከቦችን ያገኙ የመጀመሪያው ቅድመ ውድድር ዘመን ደረጃ ጨዋታ ሐምሌ 18 ይካሄዳል። ወደ ዓለም ዋንጫው የማይጎስ ጨዋቾች ከዚያ ቀደም ብለው ወደ ልምምድ እንደሚመለሱ ይጠበቃል። እናም ጋብርኤል ከእነዚህ መካከል አንዱ ይሆናል። ታዳጊው በካሪክ ስር ከመጀመሪያው ቡድን ጋር ሰልጥኖ ሲሰራ ነበር። እናም ሲኒየር ውል ከመፈራረሙ በፊት አሁንም በዋና ቡድን አንዳንድ ደቂቃዎችን ማግኘት ይፈልጋልም ተብሏል። አርሰናልና ማንቸስተር ዩናይትድ በሴልኸርስት ፓርክ የውል ድርድር ላይ የሚገኙ ማክሰንስ ላክሮንስን ለማስፈረም ይፈልጋሉ ተባለ። ቼልሲ ማርከስ ራሽፎርድን ለማስፈረም ፈቃደኛ ነገር ግን በዚህ ክረምት በውሰት ብቻ ነው ማስፈረም ይፈልጉት ተብሏል። ማንቸስተር ዩናይትድ ካርሎስ ባሌባ ላይ አሁንም ፍላጎት አለው። ክለቡም አሌክስ ስኮትን ያደንቃል። ዩናይትድ ምርጥ የውድድር ዘመናቸው ገና ከፊታቸው ባሉት ወጣት ተጫዋቾች ላይ ያተኮሩ ሲሆን በፕሪሚየር ሊጉ የተረጋገጠ ተሰጥኦ ያለው ተጫዋች ላይ ከፍተኛ ዋጋ ለመውጣት ዝግጁም ናቸው ተብለዋል። የማንቸስተር ዳታ ክፍል ማቲያስ ፈርናንዴዝ በቁጥር 2 አጽንኦት ሰጥቷል። እናም ከኤሊዮት አንደርሰን ጋር የሚስማማ አማራጭ እንደሆነም ይታሰባል ተብሏል። ዲያጎ ሊዮን በቅድመ ዘመኑ ከማንቸስተር ጋር በቀጣዮቹ እርምጃዎች ላይ ውሳኔ ከመስጠቱ ፊት ይጫወታል። ባለፈው ክረምት ዩናይትድ ሊዮንን በ3.3 ሚሊዮን ፓውንድ አስፈርሞታል። ይህም ከፓራጓይ ክለብ ሴሮ ፖርታኖ ሲሆን ተጨማሪ ውሎችን ጨምሮ እስከ 7 ሚሊዮን ፓውንድ ሊያወጣም ይችላል ተብሏል። ስለሆነም የትልቅ ተጫዋች ላይ ከመወሰኑ ፊት በቅድመ ውድድር ዘመን ዝግጅት ሊመለከቱ ይፈልጋሉ ተብሏል። ማይክል ኦዌን ክለባችን ማቲያስ ፈርናንዴዝን ማስፈረም ያለበት ለምን እንደሆነ ይናገራል። እኔ በግሌ ማይክል ካሪክን ብሆን ምናልባት ማንቸስተርን ብሆን ኖሮም ፈርናንዴዝን ከዌስታ ማስፈረም ነበር። እሱ በጣም ጥሩ ነው ብዬ አስባለሁ። የሚያስፈልጋቸውም እሱ ነው። ምናልባትም ወደ ማንቸስተር ሲቲ የሚሄደውን ኤሊዮት አንደርሰን እያደነቁ ይሆናል ብዬ አስባለሁ። ነገር ግን በግልጽ ብዙ ስሞች አሉ። ባሌባ በብራይተን፣ ስኮት በበርነማውዝ እና ሌሎችም ስሞች አሉ። ነገር ግን እኔ ብሆን ኖሮ ፈርናንዴዝን ከዌስታም ወስድ ነበር ብሏል። ብዙ ጊዜ አይቼው ነበር። እሱ በጣም ጥሩ ምርጫ እንደሆነ አስባለሁ። እሱ በተመጣጣኝ ሁኔታ ወጣትንም ይህ ሌላ ትልቅ ምልክት ነው። ከ80 እስከ 100 ሚሊዮን ፓውንድ የምትወጡ ከሆነ ባዮቹ መጀመሪያ ላይ ያለን ሰው መግዛት አለባቸውም ብሏል። እሱና ኮዊመኖ እዚያ ውስጥ ጥሩ አጋርነት ሊፈጥሩ ይችላሉ። ሌላኛው ነገር ደግሞ እሱ ተስማሚ መሆን አለበት። እኔ በግሌ የመጀመሪያ ምርጫ አድርገዋለሁ ብለዋል። የቀድሞ የክለባችን ተከላካይ ዌስ ብራውን ወደ ኦልድ ትራፎርድ ትሬንት አሌክስ-አርኖልድን እንዲመጣ ጠየቀ። የቀድሞ ክለቦች ከባርሴሎና ወደ ሪያል ማድሪድ የተዘዋወረው ሉዊስ ፊጎን በማስታወስ አርኖልድም ሊመጣ ይችላል ብሏል። አርኖልድ ከሊቨርፑል ወደ ላሊጋ ከተዘዋወረ በኋላ በስፔን ዋና ከተማ የመጀመሪያዎቹ 12 ወራት አስቸጋሪ ሆኖበት ነበር። ዴንዘል ዱምፍሪዝ የቀድሞ ዩናይትድ አለቃ ሆዜ ሞሪኖ ክለቡን ከተረከበ በኋላ አሁን የማድሪድ ቁጥር 1 የመስመር ተከላካይ ምርጫም ነው ተብሏል። አሁን ደግሞ ብራውን ወደ እንግሊዝ መሄድ ለእንግሊዙ ተከላካይ
ጥሩ እንደሚሆንም ያስባል። ማንቸስተር ለትሬንት አሌክሳንደር-አርኖልድ በጣም ጥሩ ቦታ ይሆናል። እንዴት ያለ ተጫዋች ነው! ማይክል ካሪክ ቡድኑን ማጥቃት እንደሚፈልግ በእውነቱ ይረዳል። እናም በሪያል ማድሪድ ራሱን እያስደሰተ እንዳልሆነ ግልጽ ይመስለኛል። እሱ ሊኖራቸው የሚገባ ጥሩ ተጫዋች ይሆናል። በፕሪሚየር ሊግ ውስጥ ያለው ማንኛውም ክለብ አርኖልድን ማስፈረም ይፈልጋል ብዬ አስባለሁ። ትሬንት በቡድናቸው ውስጥ እንዲኖር የማይፈልገው ማን ነው? ዩናይትድን እንደሚወድ እርግጠኛ አይደለም። የሊቨርፑል ደጋፊዎች በእርግጠኝነት ደስተኛ ነው፣ ነገር ግን ከጥያቄ ውጭ አይደለም ብለዋል። ሉዊስ ፊጎ በአርሰናል ለቆ ወደ ሪያል ማድሪድ ሲሄድ ማይክል ኦዌን ለዩናይትድ ተጫውቷል። በሪያል ማድሪድ የወደፊት ዕጣ ፈንታው ካላየ መጠበቅና ማየት አለበት። እናም በዚህ ክረምት ወደ ማንቸስተር እንዲመጣ እፈልጋለሁ ሲል ተናግሯል። የቀድሞ ክለባችን ተጫዋች አንቶኒዮ ቫሌንሻ ለማንቸስተር የሚያደርጋቸውን ሁለት ፈራሚዎች ስም ሰጠ። ለእኔ አሁን ሁለት ተጫዋቾችን አመጣለሁ፣ እነሱ ወጣቶች የተሻሻሉ ነው፣ ለማንቸስተር ለ10 ዓመታት መጫወት ይችላሉ ብለዋል። አንዱ ፓቾ ሲሆን የግራ በኩል ያለው መሃል ተከላካይ ነው። ረጅም ፈጣንና በአየር ላይ ጥሩ እይታ አለው። ከዛም ሞይሴስ ካይሴዶን አመጣ። ለእኔ እነዚህ ሁለት ፈራሚዎች ለክለቡ በጣም አስፈላጊ ይሆናሉ ብለዋል። አንቶኒዮ ቫሌንሻ ስለ ማይክል ካሪክ ተጽዕኖ ስለ ክረምት የዝውውር መስኮት ጠይቆ እንዲህ ሲል ይመልሳል። ማይክል ካሪክ በጣም አስተዋይ አሰልጣኝ ነው። የሆነ ነገር እየገነባ ነው። እናም ቀላል አልነበረም። አሁን ወደ ቻምፒዮንስ ሊግ ተመልሰናል። ከዚያም ውድድር ረጅም ጊዜ አሳልፈናል። ስለዚህ አሁን ከትላልቅ ቡድኖች ጋር መወዳደር አስፈላጊም ነው ብሎ ዩናይትድ 3 ወይም 4 ትላልቅ ተጫዋቾችን ካገኘ በጥሩ ሁኔታ እንደሚጀምሩ አስባል። ይህ ክለብ ዋንጫዎችን ማሸነፍ ይወዳል። ስለዚህ በዚህ ክረምት እንደ ድሮ ዘመን ትልቅ ፊርማዎችን ማድረግና እንደገና መወዳደር እንደሚችሉ ተስፋ አደርጋለሁም ብለዋል። አንቶኒዮ ቫሌንሲያ ሞይስ ካይሴዶን በማንቸስተር ዩናይትድ ማየት እወዳለሁ ሲል ተናገር። ለእኔ ሞይስ ካይሴዶ ከማይኖ ጋር በማንቸስተር እንዲጫወቱ እፈልጋለሁ። አስደናቂ አጋርነትን መፍጠር ይችላሉ። ማይኖ ትንሽ ነፃ ሆኖ መጫወት ይችላል። ካይሴዶ የበለጠ ከኋላ ሆኖ አስደናቂ አጋርነትን ማሳየት ይችላሉ ብዬ አስባለሁ። ሞይስ ካይሴዶ አስደናቂ ጥንካሬ ያለው 90 ደቂቃዎችን በተመሳሳይ አቅም ይጫወታል። አይደክምም። በአካል ጠንካራ ነው። ጥሩ ቴክኒክ አለው። በጥሩ ሁኔታ ያጠቃል። በደንብ ይከላከላል ብሏል። እንደ ኮቢ ማይኖ ካለ ተጫዋች ጋር ብታጣምረው በመሀል ሜዳ ላይ ጥሩ ንክኪ ካሉ ተጫዋች ጋር ብታስቀምጡት ድንቅ አጋርነት ይፈጥራሉ ብዬ አስባለሁ። ሞይስ ወደ ማንቸስተር ቢመጣ ደስ ይለኛል ሲል የሀገሩ ልጅ ለማንቸስተር ተመኝቷል። ማንቸስተር ዩናይትድ የካዜሜሮን የዝውውር ጥቆማ ተግባራዊ ካደረገ በኋላ አሁን የብሩኖ ፈርናንዴዝን ምክር ሊከተል ይችላል ተብሏል። የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴዝ ክለቡ የሚለቁ ካዜሜሮ የክለቡን የዝውውር ቅጥር በማማከር ረገድ ጥሩ ስራ ከሰራ በኋላ ክለቡ አንድ ኢላማን እንዲያስፈርም አሳስቧል ተብሏል። ማንቸስተር ዩናይትድ በዚህ ክረምት ቡድናቸውን ለማጠናከር ሲፈልጉ ከተጫዋቾቻቸው ምክር መቀበልን ለመቀጠል ፈቃደኛ ይመስላሉ። ብሩኖ ፈርናንዴዝ ምክር ሀሳቡን ተከትሎ ሌላ ፈራሚ ሊመጣ ይችላልም ተብሏል። ካዜሜሮ ክለቡን በ39 ሚሊዮን ፓውንድ የደርሰንን ዝውውር እንዲያደርግ በማነሳሳት ቁልፍ ሚና ተጫውቷል። የአትላንታው አማካይ ተጫዋች ወደ ኦልድ ትራፎርድ የሚያደርገውን ዝውውር እንደሚያጠናቀቅም ይጠበቃል። ምንም እንኳን ከብራዚል ጋር ለ2026 የዓለም ዋንጫ ቀጠና በኋላ ስምምነቱ አሁን ላይ ቢቋረጥም የ34 ዓመቱ ካዜሜሮ ዩናይትድ ተተኪ ሊሆን የሚችል ተጫዋች ሲጠቁም ዩናይትድ ወደ ዓለም አቀፍ የቡድን አጋሩ አቅጣጫ እንዳመለከተም ይነገራል። አሁን ፈርናንዴዝ በዚህ ክረምት የራሱን የማህል ቅርጽ በመቀየር ረገድ ትልቅ ሚና ሊኖረው ይችላልም ተብሏል። ዘ ቴሌግራፍ በግንቦት ወር ቡርኖ ክለቡ ስሙን ማቲያስ ፈርናንዴዝ እንዲከታተል ማሳስበዋል ተብሎ ነበር። በዓለም ዋንጫ ውስጥ ያልተካተው የፖርቹጋል ኮከብ ከፕሪሚየር ሊግ ከወረዱ በኋላ ኩዌስታም እንደሚለቅ በሰፊ ይጠበቃል። ልክ እንደ ካዜሜሮ ሁሉ ከሀገሩ ልጅ ጋር በዓለም አቀፍ ግዴታ ተጨማሪ ጊዜ በማሳለፍ ተጠቀመ። ሪፖርቶች እንደሚያሱት ፈርናንዴዝ ስለ ማቲያስ ፈርናንዴዝ ስም ለዩናይትድ ኃላፊዎች በብሩነት ተናግሯል። እናም ክለቡ በዝውውር መስኮቱ ፊርማውን እንዲያገኝም ይፈልጋል ብለዋል። የ21 ዓመቱ የዌስትሃሙ ፈርናንዴዝ ለመጀመሪያ ጊዜ በ2004 ከሳውዛምፕተን ጋር ወደ እንግሊዝ ከመጣበት ጀምሮ ብሩህ ሆኗል። የቀድሞ ስፖርቲንግ ሊዝበን ተጫዋች ባለፈው ክረምት የዝውውር መስኮት መጨረሻ ላይ ከ40 ሚሊዮን ፓውንድ በላይ እንደሆነ የሚታመን ክፍያ ዌስትሃምን መቀላቀሉም ይታወሳል። ፖርቹጋሊቶች በጣም ውድ ከሆኑት ሀብቶቻቸው መካከል እንደሚገኝ በሚገባ ስለሚያውቁት መዶሻዎቹ ከሽያጩ ከፍተኛውን ትርፍ ለማግኘት ቆርጠዋል ተብሏል። ለተጫዋቹ እስከ 80 ሚሊዮን ፓውንድ ግምትም ሰጥቷል። ምንም እንኳን የዝውውር ክፍያው ከዚህ በእጅጉ ያነሰ ሊሆን ቢችልም ተብሏል። ዘ ታይምስ እንደዘገበው የአርሰናል አሰልጣኝ ማይክል አርቴታ እንዲሁ የተጫዋቹ አድናቂና ፊርማውን ለማግኘት የራሱን ጥያቄ ሊያቀርብ እንደሆነም ተሰምቷል። ይህም ብሩኖን ምቾት የማይሰጥ ስሜት ሊፈጥርበት ይችላልም ተብሏል። ዴክላን ራይስ በ2023 ወደ ኤሚሬትስ በ100 ሚሊዮን ፓውንድ ከመሄዱ በፊት ፈርናንዴዝ የእንግሊዙን ኮከብ በኦልድ ትራፎርድ መመልከት እንደፈለገም ተዘግቧል። በኋላ ላይ ራይስ በምትኩ ወደ ሰሜን ለንደን መምረጡ በጣም አሳዝኖት እንደነበር ማምናል። ለመድፈኞቹ እንደገና በውድድሩ ላይ ጠንካራ ተቀናቃኞች እንዲሆኑ ተደርጎም ይቆጠራሉ ተብለዋል። ዩናይትድ የካዜሜሮ ምክር በመከተል ኤደርሰን ማሳደሩን ቀጥሏል ብሎ ማሰብ ይችላል እና የቀጡት ሳምንታት የካፒቴን ፈርናንዴዝ የሚፈልገውን የዝውውር ኢላማ ለማምጣት ሲፈልጉ ምን ያህል ርቀት እንደሚሄዱ የሚታይ ይሆናልም
ተብሏል። ማንቸስተር ዩናይትድ የግሌዘርን ዕዳ እንደገና ፋይናንስ አድርጓል። ይህም የክለቡን ብድር ወደ 100 ሚሊዮን ፓውንድ የሚጠቀም ጨምሯል ተብሏል። ዜና የመጣው ዩናይትድ ሲቲ ለኤሊዮት አንደርሰን ያቀረበው 120 ሚሊዮን ፓውንድ ለማመጣጠል ፍቃደኛ ባለመሆናቸውና 80 ሚሊዮን ፓውንድ ከተገመተው ማቲያስ ፈርናንዴዝ ጋር መገናኘታቸው ሲቀጥለው አንዳንድ የግሌዘር ቤተሰቦች ድርሻቸውን ለመሸጥ እየፈለጉ የሚል ግምትን ተከትሎ የድጋሚ ፋይናንስ አጠቃላይ ወደ 728 ሚሊዮን ፓውንድ ያሳድጋልም ተብሏል። ከዚህ ውስጥም 485 ሚሊዮን ፓውንድ ከ2005 ጀምሮ እየመጣ ነው ተብሏል። ክለቡ 313 ሚሊዮን ፓውንድ ዕዳን የሚሸፍና ለአጠቃላይ የኮርፖሬት ዓላማዎች ተጨማሪ 93 ሚሊዮን ፓውንድ የሚያመነጭ አዲስ 410 ሚሊዮን ፓውንድ ብድርም አግኝቷል ተብሏል። በጆል ግሌዘር የተፈረመ ሲሆን ክፍያው እስከ 2030 ድረስ በከፍተኛ 5.36 ተመንም ወለድ ይራዘማል ተብሏል። በዓመትም ተጨማሪ 9.7 ሚሊዮን ፓውንድ ወለድም ያስወጣቸዋል ሲል ክሪስ ዌለር ዘግቦታል። ኢንዲካላ ባወጣው ዘገባ መሰረት የማንቸስተር የቴክኒክ ቡድን በሚቀጥለው ውድድር ዘመን ከፍተኛ ደረጃ ላይ መሀል ተከላካይ እንደሚያስፈልግ ለባለቤቶቹ አሳስቧል ተብሏል። ባለቤቶቹ የመሀል ተከላካይ ኢላማቸውን ለማግኘት እስከ 70 ሚሊዮን ፓውንድ ማቅረብም አለባቸው ተብሏል። ነገር ግን አሁን ላይ የሚፈልጉት ተጫዋች ማን እንደሆነ ግልጽ አይደለም ተብሏል። የቀድሞ የፕሪሚየር ሊጉ ተጫዋች ጆን ባርነስ ሉዊስ ሳል ወደ ኦልትራፎርድ መዘዋወሩ ለሱ ትልቅ እርምጃ እንደሚሆን ተናግሯል። ባርነስ ለቤት ፍሬድ ሲናገር እንዲህ ይላል። እንደምንሰማቸው መረጃዎች በጣም ጥሩ ተጫዋች ስለሆነ አያስደንቁኝም። ኒውካስል ዩናይትድ ጥሩ ክለብ ቢሆን ለማንቸስተር ግን ትልቅ እርምጃ ነው እና ሉዊስ በጣም ጥሩ ተጫዋች ነው። ነገር ግን ወደዚያ እየሄደ ከሆነ የቡድን ተጫዋች ለመሆን ወይስ ቋሚ ተጫዋች ለመሆን እየሄደ እንደሆነ ውሳኔ ማድረግ አለበትም ብሏል። ሉዊስ ሳል በእንግሊዝ ላይ አሁን ካሉት በጣም ተስፋ ሰጪ የመስመር ተከላካዮች አንዱ ሲሆን እሱን በትላልቅ ክለቦች መመልከት ለሁላችንም አስፈላጊ ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ በቡንደስሊጋ የፍልሰቶች ላይ ፍላጎት አለው ተባለ። ማንቸስተር የጀርመኑ ክለብ የሆፈንሃይም የክፍ መስራቾች ባዙማና ቱሬ ለማስፈረም ፉክክር ላይ ነው ሲል የጀርመኑ ቢል ዘግቦታል። የጀርመኑ የዜና ወኪል ዩናይትድ ከብሬንትፎርድ ከኒውካስትል ጋር በሆን ፊርማውን ለማግኘት ይፎካከራል። ከኒውካስትል ጋር ፉክክር ነው የሚገጥመው ተነግሯል። ቀደም ሲል ሊቨርፑል ለ20 ትልቅ ፈላጊ እንደሆነም ተነግሮ ነበር። ነገር ግን ከቡንደስሊጋው ክለብ ለመውሰድ ትልቅ ዋጋ ይጠይቃልም ተብሏል። ዩናይትድ ተጨማሪ ተጫዋቾችን ለመፈለግ ፍላጎት እንዳለው ነገር ነገር ግን አሁን ላይ በባዙማና ቱሬ ጉዳይ እየተለየ ነገርም የለም ተብለዋል። ማይክል ካሪክ ነገሮች በዚህ ሁኔታ ከቀጠሉ ማኑኤል ኡጋርቴን በቀጣይ ዓመት የቡድን ስብስብ ውስጥ ማቆየት ይፈልጋልም ተብሏል። ነገር ግን የተለየ ነገር ከተፈጠረ ዩናይትድ ምናልባትም ኡጋርቴን ሽጦ ሌላ ሶስተኛ መህለቶች ያስፈርማል ሲል ሳሙኤል ሉከረስት ዘግቦታል። ፋብሪዞ ሮማኖ ትናንት ምሽት ባወጣው ዘገባ መሰረት ማንቸስተር ዩናይትድ አሁን ላይ ከዌስትሃም ጋር አንዳንድ ንግግሮችን ጀምሯል። ዩናይትዶች ከተጫዋቹ ወኪሎች ጋር ረዘም ላለ ጊዜ ቆይታ ነገር ካደረጉ በኋላ አሁን ላይ በይፋ ከዌስትሃም ዩናይትድ ጋር ንግግር ጀምሯል። ነገር ግን እስካሁን ይፋ ጥያቄ አላቀረቡም ብለዋል። ውድ ቤተሰቦች ለዛሬ በሩ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።